ፕላስተር ሰርጀሪ ሳትሰሩ ማራኪ ለመሆን የሚረዷችሁ 10 የሳይኮሎጂ ሚስጥሮች። አሁኑኑ መስታወት ፊት ሂድና ራስን እይ። ምናልባት የተሻለ ፊት፣ የተስተካከለ መንጋጋ ወይም የተለየ ጸጉር ቢኖረኝ ኖሮ ሰዎች ይወዱኝ ነበር ብለህ እያሰብክ ይሆናል። ግን አንድ አስደንጋጭ እውነት ልንገርህ፣ አእምሮህ በከፍተኛ ሁኔታ እየዋሸ ነው። ማራኪነትህ በ10% ብቻ ነው በመልክ የሚወሰነው። የቀረው 90% ንጹሕ ሳይኮሎጂ ነው። ዛሬ ምንም አይነት አካላዊ ለውጥ ሳታደርግ በሰከንዶች ውስጥ ማራኪነትን ሰማይ የሚያደርሱ 10 የሳይኮሎጂ ዘዴዎች አሳይሃለሁ። በተለይ 5ኛውና 10ኛው ሕይወትህን ለዘላለም ነው የሚቀይሩት። ሰላም የላቭ ካምፓስ ቤተሰቦች፣ እኔም እንደናንተ በፊት መልከ መልካም ስላልሆንኩ ነው ተቀባይነት ያጣሁት ብዬ አምን ነበር። ነገር ግን የሰው ልጅ አእምሮ እንዴት እንደሚሰራ ሳጠና ትልቁን ሚስጥር ያለው በፊታችን ላይ ሳይሆን በምንልከው ሲግናል መሆኑን ተረዳው። በዚህ ቪዲዮ ውስጥ ተዋናዮችና በራስ መተማመን ያላቸው ሰዎች የሚጠቀሙባቸውን ማንም ያልነገራችሁን ሚስጥር አንድ በአንድ እንፈታለን። ዝግጁ ከሆናችሁ ቪዲዮን ላይክ በማድረግ ጀምሩ። አንደኛ፣ ሃሎ ኢፌክት። አእምሯችን አንድ ትልቅ አሰራር አለው። አንድን ሰው በራስ መተማመን አለው ብሎ ካመነ ወዲያውኑ ያ ሰው ብልህ ነው፣ ደግ ነው፣ ሳቂታ ነው ብሎ ይደመድማል። ይህ ሃሎ ኢፌክት ይባላል። ይህን ዘዴ ለመጠቀም መሰማት አይጠበቅብህም። ለ3 ሰከንድ ብቻ መሆን ያለብን። ትከሻህን ከፍ አድርገህ ቀጥ በል። አገጭህን በትንሹ ከፍ አድርገው። ያ ብቻ ነው። ያንተን አኳኋን ሲቀየር በዙሪያ ያሉ ሰዎች አእምሮ ቀሪውን ክፍተት በራሱ ይሞላል። ይህ ሰውዬ የሆነ ትልቅ ዋጋ ያለው ሰው ነው ብለው ማሰብ ይጀምራሉ። ሁለተኛ፣ የ0.5 ሰከንድ ህግ። ብዙዎቻችሁ እዚህ ጋር ትሳሳታላችሁ። ወይ ሰውን አፍጥጣችሁ በማየት ታስፈራላችሁ፣ ወይ አይን ላይን ለመገጣጠም ፈርታችሁ መሬት ታያላችሁ። ሁለቱም ዘዴዎች ማራኪነትን ዜሮ ያደርጉታል። ሚስጥሩ ግን የ0.5 ሰከንድ ንክኪ ነው። አንድ ሰው ለመጀመሪያ ጊዜ ስታየው ለግማሽ ሰከንድ ብቻ አይን ላይን ተያዩ። ፍላጎት እንዳለ ለማሳየት በቂ ነው፣ ግን ክሪፒ ወይም አስፈሪ ለመሆን አያንስም። ይሄ ቲን ሳይለንሲንግ ይባላል። ሰዎች በአይን ጥቅሻ ውስጥ ስለ አንተ ፍርድ የሚሰጡበት ወሳኝ ቅጽበት ነው። ሶስተኛ፣ ረጋ ያለ ጥቅሻ። ይህ ዘዴ በጣም ይገርማል። ቶሎ አይንን ማርገብገብ የጭንቀት የጥርጣሬና የፍርሃት ምልክት ነው። በምትናገርበት ወይም ሰውን በምትሰማበት ጊዜ አይንን ረጋ አድርገህ ጥቅስ አድርግ። በሳይኮሎጂ መረጋጋት ከብቃት ጋር የተያያዘ ነው። ረጋ ብለህ ስታርገበግብ አእምሮ ለሌላኛው ሰው ይሄ ሰው ሁኔታዎችን የተቆጣጠረና በራሱ የሚተማመን ነው የሚል መልእክት ይልካል። መረጋጋት ደግሞ በሴቶችም ሆነ በወንዶች ዘንድ እጅግ ማራኪው ባህሪ ነው። አራተኛ፣ ፍጥነቱን 10% ቀንሰው። አሪፍ ድምፅ እንዲኖር የግድ የሬዲዮ ጋዜጠኛ መሆን የለብህም። ንግግርን በትንሹ ዝግ አድርገው። በፍጥነት የምታወራ ከሆነ አእምሮ ይህ ሰውዬ ተቀባይነት ለማግኘት እየቸኮለ ነው ብሎ ያስባል። በዝግታ ስታወራ ግን የምለው ነገር ዋጋ አለው፣ እንድትሰሙኝ አልለምናችሁም የሚል ድምፅ አልባ መልእክት ታስተላልፋለህ። 10% ብቻ ፍጥነቱን መቀነስ ይበልጥ ብስልና አስተማማኝ ሰው እንድትሆን ያደርጋል። አምስተኛ፣ የስፖትላይት ተጽዕኖ። ይህ ነው እንግዲህ ብዙዎቻችሁን ገድሎ የያዛችሁ ሚስጥር። ሁሉም ሰው እኔን እያየ ነው፣ ብጉሬን አዩብኝ፣ ልብስ ያልተመቸኝም ብለህ ትጨነቃለህ። እውነቱን ልንገርህ፣ ማንም ግድ የለውም። ሁሉም ሰው ስለ ራሱ ጉድለት በማሰብ ተጠምዷል። ሳይኮሎጂ ስፖትላይት ኢፌክት እንደሚለው አንተ ስለ ራስህ የምትጨነቀውን ያህል ማንም ስለ አንተ አያስብም። ያንተ ጉድለት እንዳለብህ ማሰብ ስታቆም ሰዎች ማስተዋላቸውን ያቆማሉ። ስድስተኛ፣ የዝምታ ኃይል። ይህ ዘዴ ህገወጥ እስኪመስል ድረስ ይሰራል። አንድ ሰው ጥያቄ ሲጠይቅ ወዲያውኑ መልስ ለመስጠት አትሩጥ። ለግማሽ ሰከንድ ዝም በል። ዝምታ የጥንካሬ ምልክት ነው። የሚቸኩሉ ሰዎች ማህበራዊ ጭንቀት እንዳለባቸው ያስታውቃሉ። አንተ ግን ዝም ስትል ማህበራዊ ብልህነት እንዳለህና ሁኔታውን እንደተቆጣጠርከው ያሳያል። ይቺ አጭር ዝምታ ማራኪነትን በእጥፍ ትጨምረዋለች። ሰባተኛ፣ ክፍት ትሪያንግል።
ከሰው ጋር ስታወራ ደረትንና እግሮችን በትንሹ ወደ እሷ ወይም ወደ እሱ ይዙሩ። ሙሉ በሙሉ ፊት ለፊት አትሁን። ያ የዲስፕሬት ፊሊንግ እንዲሰማ ያደርጋል። በትንሹ ወደ ጎን ዘንበል ብለህ ግን ደረትህን ክፍት አድርገው። ይህ ኦፕን ቦዲ ላንጉዌጅ ይባላል። አእምሯችን ወደ ክፍትና ወዳጃዊ የሰውነት ቋንቋ በደመ ነፍስ ይሳባል። አልተንጠለጠልኩብሽም የሚል ምርጥ ሚዛን ነው። 8ኛ የሌላውን ሰው ስሜት ተጋራ። እሷ ደስተኛ ስትሆን አንተም ደስ ይበልህ። ሁኔታውን ቁም ነገር ሲሆን አንተም ረጋ በል። ሰዎች ከራሳቸው ጋር የሚመሳሰል ኢነርጂ ያለውን ሰው ይወዳሉ። 9ኛ ጥራት ያለው ንግግር ሰሌክቲቭ ኢነርጂ። ብዙ አትለፍልፍ። የምትናገረው ነገር ጥቂት ግን ትርጉም ያለው ይሁን። ዝምተኛ ግን አስፈላጊ ሲሆን ብቻ የሚናገር ወንድ ሁልጊዜ ሚስጥራዊና ማራኪ ነው። 10ኛ በአይን መሳቅ። መጨረሻውና ትልቁ ዘዴ በአይን መሳቅ። ሁልጊዜ ጥርስ ማሳየት ትራይ ሃርድ ይመስላል። ይልቁንም አይንህን በትንሹ ጨፍለቅ አድርገህ ፈገግ በል። ይሄ የፊልም ተዋናዮች የሚጠቀሙበት ዘዴ ነው። እውነተኛ ሙቀትና ወዳጃዊነት ይሰጣል። ይህን ፈገግታ ስትጠቀም ሰዎች በደመ ነፍስ አንተን ማመን ይጀምራሉ። ማራኪ መሆን ፊትህን ስለመቀየር ሳይሆን የምትልካቸውን ሲግናሎች ስለመቀየር ነው። ከእነዚህ 10 ዘዴዎች ውስጥ ሁለቱን ብቻ ነገ ብትሞክራቸው ሰዎች አንተን የሚያዩበትን መንገድ ሲቀየር ትታዘባለህ። ከእነዚህ 10 ዘዴዎች ውስጥ የትኛው መጀመሪያ እንደምትሞክሩት ኮመንት ላይ ጻፉልኝ። እያንዳንዱን ኮመንት እመልሳለሁ።